ያደረገችው ለጥቅም ነው እንጂ ለምስትነት ወይንም ለትዳር አይደለም ብዬ ብዙ ጊዜ ተነጋግሬያለሁኝ ማለት ነው። ምክንያቱም ትላንትና በተለቀቀው ቪዲዮ አይታችኋል። የመጨረሻ ላይ ስትዋሽ ማለት ነው እዛ ካሜራ እንዳለ አታውቅም። እኔ የሚለው ሁሌ ፕራንክ ስትደረግ አንድ ቀን እንኳን ተጠራጥራ አታውቅም እንዴ? ማንም ሰው እኮ አንዴ ሁለቴ ፕራንክ ከተደረገ አይ ይሄ ነገር የካሜራ ነው ብሎ እንኳን በውስጡ እንኳን ቢዋሽ ራሱ ከላይ ጥሩ ነገር መነጋገር ነበረባት ማለት ነው። ምክንያቱም አንቺ ምን ቤተሽና አንቺ ምን ስለሆንሽ ነው ለአንቺ ደውሎ እሱን ትኬት ልትቆርጭ የቻልሽው ብላ በጣም ጓደኛዋን አመነጫጭቃት ነበርና ሱመያ ደግሞ ሰሙን ካገባ እኔ ታረቃለሁ ብላለች። እንግዲህ የሰሙ እና የሰይድ ሰርግ እንጠብቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ተረፈዳችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንዱም ክርስቲያን ወገኖቼ ሰላማችሁ ብዝት ይበልልኝ እያልኩ እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ወጥና ጠይቃችኋለሁኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁኝ። በሰሞኑ መነጋገሪያ የሆነው የሱመያና የሀዩ እንዲሁም የቡና ማለት ነው። በነገራችን ላይ አንዳንዴ ውስጣችሁ እየፈራ ውስጣችሁ ያኔ ትግባር ከሌለው ዝም ብሎ ከላይ ላይ ሰውን ማሳደድ የሰውን ጆሮ ማጥፋት ተገቢ አይደለም ማለት ነው። በሰሞኑ ሀዩና ቡና ተብዬዋ በጣም ሱመያን እንትን እያሰዷት ነበር። ያኔ እሷን አግኝቷት ሳይሆን በስድብ በምላስ እቺ አሮጊት እቺ ሸቃሊነት ነው የሚሻላት። በነገራችን ላይ ሸቃሊነት ክብር ነው። አንድ ሰው ከሀገር ወጥቶ እስከሰራ ድረስ በዚች ምድር ላይ ዶክተርም ይሆን ኢንጂነርም ይሆን ምንም ይሆን ቲቸርም ይሆን ምንም በቃ ሁሉም ሸቃላ ነው ማለት ነው። በቃ ሰርቶ እስካገኘ ድረስ ሁሉም ሸቃላ ነው። ማንም ሳይሸቀል ሳይሰራ የሚበላ የለም። አልሐምዱሊላህ ዋና ለሰው ልጅ ጤና ነው እንጂ ለምን ድንጋይ ተሸክሞ ብር አይገኝም። ምክንያቱም በዚች ምድር ላይ ስትኖሩ ያለ ስራ ተቀምጦ የሚበላ የለም። ከተቀመጣችሁ ደግሞ እኔ እንጃ ሁላችን እናውቃልና ሸቃልነት ነው የሚሻለት። ሸቃላ ሂድና ትሸቀል እዛ እቺ አሮጊት እቺ ምናምን ምንጥስ እያሉ ነበርና ሱመያ ከዚህ በፊት አረብ ቤት ነው የምሰራው የነበረው። ያው ከሰይዶ ከተገናኘች በኋላ ነው ትዳሯን ይዛ ከትዳሯ እንትን እያለች ነበረ። አልሐምዱሊላህ በዛ መሀል ደግሞ 2 ልጆችን ማሻላ ሰጥቷታል። ያው ልጆችን እያሳደገች ነው ያለች እንጂ እሷ ዝም ብላ ለሶሻል ሚዲያ ነው ከሰው ቤት ሂጅ ስራ ላለች እንጂ አሁን ከእንግዲህ ወዲህ ሱመያ መዳም ቤት ገብታ ስራ አንደኛ የልጆች እናት ናት። ልጅ አሳዳጊነት ልጅ ይዞ የአረብ ቤት መስራት ማለት በጣም ከባድ ነው። ያው የሚያውቀው ማለት ነው። ሲቀጥል ደግሞ ሱመያ እቺ ሀዩ በተደጋጋሚ አንቺ አሮጊት ብላ ነው የምትጠራው። እኔ የሚለው አሮጊትነት ምን ነው እንትን ነው እንዴ? ሁላችንም እኮ ስንቆይ ያረጀ ነው የምንሄደው። ማንም ያኔ ህፃን እየሆነ አይደለም የሚሄደውና ሁላችንም ስናረጅ ነው የሚሄደው ማለት ነው። ሲቀጥል ደግሞ አሁን ለታ በተሰራው ቪዲዮ ወላሂ ነው የምላችሁ እኔ እንጃ ቪዲዮን ደጋግሜ ነው ያየሁት። ለዚች ልቧ ነው እንዴ ሶሻል ሚዲያ ላይ ወጣ ሱመያ እንዲነት እንደዛነት እያለች ሽንቷን እስከሚያመልጣት ድረስ ሽንቷ እንደ ህፃን ልብሷ እንዳላ ውሃ የተደፋበት በሉት። እቺ ቡናዋ ማለት ነው። ያቺኛውማ መቼም አትበገርም። ውስጧም ውጯም ጠንካራ ነው። እቺ ሀዩ ማለት ነው። እቺ ቡናዋ ደግሞ በጣም ስስናት። በጣም ወላሂ እኔ እንጃ ሽንቷን እስከምትለቅ ድረስ ነው የተደረገችው። ከሱመያ ይልቅ ማነ ሰሚራን ነው ያደነኩት ማለት ሰሞን ማንም አውቃታል። ሶሻል ሚዲያ ዩቲዩበር ናት። እሷን ያደነኩ ሁለቱንም አይዲያ አምጥታ ለማስታወቂያ ነው ብላ ሁለቱን መስራ ከዛ በኋላ በሉ አሁን ማስታወቂያቸው ሰው አለች ስትላቸው በጣም ደንግጦ ነበርና እኔ እንጃ። ለማንኛውም ሳላደንቃቸው አላልፍም ሁለቱንም። መጨረሻ ላይ ደግሞ ሳትፈታን ነው ሄደችው። ምክንያቱም እውነቷን ምሳቃው ስለሆነች የሆነ አደጋ ላይ ታደርስ ነበር በዛን ሰዓት ማለት ነው። ያው ከዛም ቀጥሎ ደግሞ ጀሚላ ተሰረቀች ተብሎ በዛም ቪዲዮ በዛም ሰርቶ ነበር እና ሙክታርና አንዋር የሰኢድ ወንድማሞች ናቸው። ሙክታርን በነገራችን ላይ እናውቀዋለን። እዛም የመን ላይ አብሮ ነበሩ። ሲቀጥል ደግሞ እነሱም የገደፉት አሁንም ቢሆን
ሱመያን ነው ማለት ነው። ሰይድን እኔ እንጃ ከሰይድ ብዙም አይደሉም። ሱመያ ነው የሚገድፉት። ውጭ ሀገርም ያለችዋ እዛ ኢትዮጵያም አሉት ወንድሞቹ ሁሉም የሚደግፈው ሱመያን ነው። ያው ሰይድ ጥፋት ስላለበት እችን እቺ እንኳን ለትዳር ይቅርና እሷ ጥቅም ፈላጊ ናት። ትላንትና በተዘራው ቪዲዮ እሱ አንቺ ምን ቤት ነሽ? አንቺ ምን ስለሆንሽ ነው? በቃ ብር ለምን ትከፍያለሽ? እሮብለት ይምጣ ብላ መጨረሻ ላይ ደግሞ ኧረ ቪዲዮ ነው ሲላት ካሜራው ለመስበር ነው እሷ የሮጠችው የነበረ። ብቻም ከባድ ነው ከሀዩ መኖር ማለት እኔ እንጃ። አሁን ሰይዶ ምንም ሳታረገው በሰላም እሷን በህግ ፈቶ ካላስ ከንግስቷ ከሱመያ መኖር ነው ያለበት። ምክንያቱም በጣም ከባድ እናት ሀዩም ማለት ነው። ሲቀጥል ደግሞ ሱመያ እኔ የሚታረቀው ሱመያን ካገባ ሰሙን ካገባ ነው። ሰሙን ካገባ እሺ ብሎ ሰሙን ካገባ መቼም ቢሆን ታረቀዋለሁ። እሷ ጣውንቴ ብትሆን ይመርጣለሁ ብላለች። ያው እንግዲህ እኛም እናያለን ሰርጉንም ንካውንም ምንንም መቼስ ሶሻል ሚዲያ ላይ ነው የምሰራውና እናየዋለን ማለት ነው። ግን ሀዩን ቢፈታት ወላሂ በጣም ደስ ይላል። ምክንያቱም እሷ ነገ እንኳን ሰይድና ሱመያ ተታርቆ አንድ ቤት ቢኖሩ ልጆቹን የሆነ ነገር ታደርጋቸዋለች። ወይንም ልጆቹን ወይንም ሱመያንም በቃ የሰው ልጅ አይታመንም። ከአሁኑ እሷ በጣም ነው ታስፈራው። ጥቅም ፈላጊ እሷ እዛ ጎንደር ሄዶ እንኳን የእሱ ማጥፋት ሳይሆን የብሩ ነገር ነው ያሳሰባት። የቤት ኪራይ 35,000 ብር ስለሆነ ማን ነው የሚከፍልልኝ ብላ በጣም ውስብስብ ላይ ነበረች ማለት ነው። ያው በሰላም ተመልሷል። እሱም በጣም ምን እንጃ ሀዩ ማለት ከባድ ሰው ናት። በግንባሯ ስትላቸው ሰዎች አፍንጫቸው ነው ደም በደንብ ሆነው። ሴት ልጅ እንዲህ ሀያ ማድረግ ነው እንጂ እንዲህ ጋጥ ወጥ ማውጣት፣ ከወንዶች መጋፈጥ፣ ከሴቶች መጋፈጥ ተገቢ አይደለምና እኔ እንጃ ከአሁኑ ሰይድ የሚፈታት የተመረጠ ነበር እላለሁ። ውድ ቤተሰቦቼ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁኝ። የሆናችሁ ደግሞ ላይክ እና ሼር አድርጉት፣ አይከፍልበትም። ቻናል ተዘግቶ ቻናል ተከፍቷል። እንግዲህ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።